ደግሞ እንደምታዩት ተፍሲር ኢብን ከሲር ሱራ 9 29ን ሲፈስር ክርስቲያኖችን እንዴት ማሰቃየት እንዳለባቸው ሲናገር ቤተ ክርስቲያናቸው ውስጥ እንኳን ከፈለጋችሁ እንደፈለጋችሁ መዝናናት ትችላላችሁ። ለሶስት ቀን ያህል ቤታቸው ውስጥ ምግባችሁ መብላት ትችላላችሁ። ሙስሊሞች አልጋቸው ላይ እንኳን መተኛት ትችላላችሁ። ሙስሊሞች የክርስቲያኖች ቤት ገብታችሁ ክርስቲያኖች ድምፃቸውን ከፍ አድርገው ጸሎት መጸለይ የለባቸውም በቤተ ክርስቲያናቸው ውስጥ ይላል። እናታቸው እንኳን ብትሞት ሙስሊሞች ካሉ አጠገባቸው ጧፍን ማብራት የለባቸውም ይላል። ጸጉራቸውን እዚህ ጋር እንዲለዩ መቆረጥ አለባቸው ይላል። የውርደት ቀበቶ ሁሌም መልበስ አለባቸው ይላል። ዩኒፎርም ልብስ መልበስ አለባቸው ይላል። እንዲሁም ደግሞ ንግግራቸው ከሙስሊሞች ጋር መመሳሰል የለበትም ይላል። እንደገና ደግሞ በጫማ መሄድ የለባቸውም ይላል። which ጫማ ማጥረቅ የለባቸውም ክርስቲያኖች። እንዲሁም የተዋረዱ ሆነው ለሙስሊሞች ገንዘብ መክፈል አለባቸው ይላል። በተጨማሪ ደውል በቤተ ክርስቲያን ውስጥ ማሰማት የለባቸውም ይላል። ደውል የሰይጣን ድምፅ ነው ብለው ስለሚያምኑ ሙስሊሞች። በተጨማሪ ደግሞ በአረብኛ ማህተብ ማምጣት የለባቸውም ይላል። በአረብኛ ማስተማር አይችሉም ይላል። መጽሐፋቸው መጽሐፍ ቅዱሳቸውን ፐብሊካሊ ወይንም ደግሞ ህዝብ እንትን በሚልበት ሁኔታ ማሳተም ማስተማር አይችሉም ይላል። ከእስልምና ወደ ክርስትና ሰዎችን መጥራት አይችሉም ይላል። ከክርስትና ወደ እስልምና እንዲሄዱ ግን ማበረታታት ይችላሉ ይላል።